ሁላችንም የምንፈልገው ጉዳይ ነው። ደህንነቱ የተረጋገጠና ከፍተኛ ትርፍ ያለው አካባቢ እንዴት ማግኘት እችላለሁ የሚለው ሀሳብ። ዛሬ በብራይት አዲስ ሆምስ እነዚህ ጉዳዮችን በትንታኔ እናያለን። ለማታውቁኝ እስራኤል እባላለሁ። በሪል ስቴት ጉዳዮች ላይ ጠቃሚ መረጃዎችን የምንሰጥበት የዩቲዩብ ቻናል ነው። ይህን ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። የመጀመሪያው ሀሳብ የቦታ ምርጫ ወይም ሎኬሽን ስትራቴጂ እንለዋለን። ይህ ጉዳይ ዋነኛውና ጠቃሚ ጉዳይ ነው። ምክንያቱም የገዛችሁት አፓርትመንት ቤት ቦታው ካለው ዋጋ ይልቅ ከዛሬ ከ5 እስከ 10 ዓመት ያለው የልማት እቅድ መታየት መቻል አለበት። ይህ ማለት አካባቢ ላይ መሰረተ ልማት ዝርጋታ በሰፊው አለ ወይ የሚለው ሀሳብ መታየት መቻል አለበት። መሰረተ ልማት ዝርጋታ ስንል መንግስት ተቋማት፣ ሆስፒታሎች፣ ትምህርት ቤቶች፣ በተጨማሪም ገበያዎችን ከአካባቢው ምን ያህል ይርቃል የሚለው ሀሳብ መታየት መቻል አለበት ማለት ነው። ሁለተኛው ሀሳብ ደህንነትና ህጋዊነት ነው። ደህንነት ስንል አካባቢው ላይ ከሚኖረው ሰው ሰላም ባሻገር ህጋዊነቱ ምን ይመስላል የሚለው ሀሳብ መታየት መቻል አለበት። በተጨማሪ ሰነዶች ትክክለኛ መሆናቸውን ማረጋገጥና አካባቢው ወደፊት የከተማ ፕላን ምን ይመስላል የሚለውን በደንብ መታየት መቻል አለበት። ወደ ሶስተኛው ጉዳይ ከመግባታችን በፊት ይህን ቪዲዮ ስፖንሰር ያደረገልንን የድርጅት ማስታወቂያ ሰምተን እንመለሳለን። እዚሁ ጠብቁን፣ የትም እንዳትሄዱ። አባይ ሆምስ ሪል ስቴት በመሃል ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ ቤቶችን ከባለ 1 እስከ ባለ 3 መኝታ በ10% ቅድመ ክፍያ ወይም በ779 ሺህ ብር ቅድመ ክፍያ ይዞላችሁ መጥቷል። በተጨማሪ ለንግድ አገልግሎት ተመራጭ የሆኑ ሱቆችን ከ16 ካሬ ጀምሮ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ ወይም ደግሞ በ450 ሺህ ብር ቅድመ ክፍያ ከ10% እስከ 20% ቅናሽ ጋር ይዞላችሁ መጥቷል። ለበለጠ መረጃና ለሳይት ጉብኝት እታች በምናስቀምጠው ስልክ ደውላችሁ ያገኙ። ሶስተኛውና የመጨረሻው ሀሳብ የትርፍ መጠን ወይም ሪተርን ኦፍ ኢንቨስትመንት እንለዋለን። ሪል ስቴት መግዛት ቤት መግዛት ብቻ አይደለም፣ አካባቢውንም ጭምር መግዛት ነው። ያ ማለት አካባቢው ላይ ያለው ኢንቨስትመንት በደንብ አድርጎ መታየት መቻል አለበት። የዛሬ የገዛችሁት አፓርትመንት ቤት ከተወሰነ ጊዜ በኋላ ሪተርን ኦፍ ኢንቨስትመንቱ ምን ያህል ነው የሚለውንም ሀሳብ በደንብ አድርጋችሁ አይታችሁ መግዛት ይጠበቅባችኋል ማለት ነው። እንግዲህ ተመልካቾቻችን ለኢንቨስትመንት ምርጥ የሆኑ ቦታዎችን አባይ ሆምስ ሪል ስቴት በመሃል ሜክሲኮ ቤቶችን ከባለ 1 እስከ ባለ 3 መኝታ እየሸጠ ነው ያለው። በ10% ቅድመ ክፍያ ብቻ ቤት ገዝታችሁ ቀሪውን ደግሞ በረጅም አከፋፈል በ3 ዓመት ጊዜ ውስጥ ከፍላችሁ የሚጨርሱትን አፓርትመንት ቤት በመሃል ሜክሲኮ አፍሪካ ህብረት አጠገብ 360 ዲግሪ እይታ ያላቸውን ቤቶችን ለእናንተ አቅርበዋል። ይህን አፓርትመንት መግዛት የምትፈልጉ ከስተመሮቻችን እታች በምናስቀምጠው ስልክ ደውላችሁ የድርጅቱን የሽያጭ ባለሙያዎችን ማግኘት ትችላላችሁ።